ለምሳሌ በአምባሳደር ማን ነው አንድ ከርሳማ አምባሳደር አለ። እሱ አሁን እየለመነ ነው የውጭ ጉዳይ ሚኒስቴሩ አላምኑን እያለ ለተባበሩት መንግስታት ጽፏል ደብዳቤ። አይ ድንፋታ የአብይ ፍከራና የሽሮ ወጥ ድንፋታ አንድ ነው። ሽሮ ወጥ አሁን ሞቅ ብሏት ውሃ እሳት ስታነድባት ትፍለቀለቃለች። ውሃ ሲጨምርባት እልም። አብይ ማለት ያ ነው። አብይ ማለት ያ ነው። ደናቁራን የደንቆሮ ስብስብ። ኢትዮጵያ የመጨረሻውን ስቴፕ የውርደት ስቴፕ የተዋረደች አብይ ስልጣን ከያዘ ጀምሮ ነው። አሁን ቀይ ቦነት ራሱ አታርግም። ቀይ ቦነት ማለት ነው። ቀይ ቦነት አከተመ በቃ። አሁን ያሸማግሉኝ ድርድር ተጀመረ። በቃ እኛ ተሸማግለናል እንግዲህ ተው ተብለናል ትተናል ይላል አብይ ማለት ነው። ወንድን የሆነ የአማራ ህዝብ እንዳሁኑ የነቃበት ጊዜ የለም። በቃ አንጨመርም። እኛ ስለ ቀይ ባህር አይመለከተንም። ኢትዮጵያ ውስጥ መኖር የተከለከልን ህዝቦች እንዴት ነው ኤርትራ ሄደን የምንዋጋ ሲል አማራ አለመከተሉን ሲያውቅ አብይ ፈሱ በረደ። ይንፈሳ ሃይማኖት የለሽ ካዲያን አከተመ በቃ። አረድሌ ነው። አሁን እንደው በ21ኛው ክፍለ ዘመን እንደዚህ አይነት ሰው መኖሩ ግን አይገርማችሁም? ይንፈዳል። አሁን ለምክር ቤቱ እንግዲህ በቃ ተሸማገል። አሁን በኋላ የዓለም ህግ አቁሞናል የትም አንደርስም ብሎ አንድ ቀን ይናገራል አለ። ደናቁራን ደግሞ የተሰበሰበ ምክር ቤት ያጨበጭባል። ያጨበጭባል። ከዛ በኋላ አብይን የሚጠይቅ የለም። ደግሞ ሌላ ማንን ቀይ ባህር ደግሞ ጥቁር ባህር የሚኖር ደግሞ ይኖራል እኮ። አብይ እኮ የማያመጣው ጉድ የለም። ደግሞ ጥቁር ባህር ደግሞ ያመጣው ነው አንሽንታ። ወንድ ከሆንክ ሱዳን 80 ኪሎ ሜትር ገብታ በጎንደር በኩል ስትቀመጥ አታስወጣትም? እልቅ አታስወጣትም ወይ? እነ ጭስ የሚገርም ታምር እኮ ነው ኢትዮጵያ ውስጥ የሚሰራው። የሌለ እኮ ነው የሌለ። አብይ አልተጻፈ የሚያነብ የሀገር ጠቅላይ ሚኒስትር ሆኖ የተቀመጠ አብይ አህመድ ነው። አብይ አህመድ ኢሳያስ አንተ ጥንብ ነው ያለው በቀጥታ ማለት ነው። በወረደ አነጋገር ማለት ነው። አንተ ጥንብ እምፈራ መስሎ ከሆነ ተሳስተሃል። ወንድ ከሆንክ እስኪ ብቅ በልና እንተያይ ያለው ኢሳያስ። ግቡና ማየት ትችላላችሁ። ከኤልትራ ቴሌቪዥን የሚያስተላልፈው ማለት ነው ማየት ትችላላችሁ። አንተ ህፃን ሮጣ ያልጠገብህ ወንድ ከሆንክ እስኪ ሞክር አለው። በቃ ባጭር ቃል ማለት ነው። አንተ ህፃን ፈዳ ላይ ወንድ ከሆንክ ና ሞክረኝ አለው። እልም በቃ የሽሮፍን ድንፋታ ሆኖ ቀረ። አብይ ማለት ተራ ዱርዬ የሰፈር ዱርዬ የለም ጸጉሩን ያፍተለተለ የሚዞር ማለት ነው። እሱ የሚናገረውን ቃል የሚናገር ከርሳም ነው ከርሳ። ስለዚህ ኢሳያስ ምንድነው ያለው? ወንድ ነህ እስኪ ቀና ብለህ ሞክራት እስኪ አንድ ጥይት አጩህ ነው ያለው። ወንድ ነህ ሞክር ነው ያለው። አሁን እነ ምድረ ቀይ ባህር እንግዲህ ደግሞ ምን እንደምታመካያኙ ደግሞ እናያለን። የአማራ ህዝብ ያልተጨመረበት ጦርነት ቀርቶ ማለት ነው ጨዋታ ራሱ አይጥምም። የአማራ ህዝብ ያልተጨመረበት ጦርነት ይታወቃል። አብይ ዶማነቱ አማራን እያሳደደ እያስገደለ አማራ ቀይ ባህር ተከትሎ ይዋጋኛል ብሎ ማሰቡ ነው የመጨረሻ ደደብ መሆኑን ያወቅኩት እኔ ማለት ነው። ደደብ መሆኑን ያወቅኩት። ስለዚህ አማራ የሌለበት ጦርነት አይደለም ጦርነት ዘፈን ራሱ አያምር። ዘፈን ራሱ ማለት ነው። በዛሬው ዕለት የአብይ ጀነራል አጠቃላይ ጀነራሎች ቤተክርስቲያን ሳሚ ሆነዋል። ሁሉም ማለት ነው። አይ ባሉ ልመና እኮ ነው። እባካችሁ ልጆቻችሁን አስገቡልን። እባካችሁ ምረት አስገቡ። ምረት መግባት ያለበት ብልጽግና ነው። የምን አባቱ ነው ደግሞ እሱ ምረት አስገባ አላስገባ ማን አባቱን ተጉዳይ ነው ደግሞ እሱ በየቤተክርስቲያኑ እና በየእድሩ እየሰበሰበ ማህበረሰቡን ማልጁልን የሚል ሚስቴን የፈታው አደረገኝ የኮፈላ ምንጭ። Check out in no time.
እኛ እኮ እርቦንም ጠምቶንም ጠግበንም አይደለም ይወጣ ፋኖ የወጣ እርቦትም ጠግቦም አይደለም ነፃነት ናፍቆት ነው ይወጣ። አሁን የአብይ ጀነራል ተብዮች ሁሉ ጊዜ ዴሊ ቤተክርስቲያን ይሄዳሉ። አይተው የማያውቁትን በሞርተርና በመርፍ የሚያወድሙትን ቤተክርስቲያን ዛሬ ወደዱት። ምልጃ ማለት ነው። እባካችሁ ከፋኖ ጋር አማልዱን፣ እባካችሁ ልጆቻችሁን አስገቡ። የኔ አባት ነው እኔን የሚያስገባኝ እንዴ? ከገባ ብልጽግና ነው ይቅርታ ጠይቆ መግባት ያለበት ወደ ፋኖ ብልጽግና ማለት ነው። ዛሬ ከዱላና ከሽመል ተነስተን ከብልጽግና ወታደር ጋር ተገዳዳሪ የሆንበት ደረጃ ላይ ደርሰናል። ስለዚህ መግባት ያለበት የብልጽግና እንከፍ ነው። እንከፍ የሽመልስ አብዲሳ ደናቁራን ያለ የኦሮሚያ ልዩ ኃይል ከብት በፉጨት የሚጠራ ያ ሞጣ ብለጥራው በመከላከያ ተኩስበት ያለው እኔ በጣም ይመቸኛል። ጉድ እኮ ነው እናንተ ሴቶች ምን አረጉ? አሁን ቆይ ሴቶች ኑ ማልዱልን ተብለው መከራቸውን የሚያው ነጠላቸውን ለብሰው ቤተክርስቲያን በሚስሙበት መከራውን የምታሳዩአቸው ለምንድን ነው እናንተ? ያበጂ ደናቁረን እጅ መስጠት ምረት መግባት ካለብህ ብልጽግና ነህ ስላለቀብህ ማለት ነው። በቃ ብልጽግና አልቆብሃል። ዝም ብለህ በሰው ጊዜ አትቀልድ። አሁን የብልጽግና ጊዜ አይደለም። በቃ ብልጽግና የሚባል ፓርቲ የሞተ የበሰበሰ ገንዳ ላይ የሚጣል ቆሻሻ ነው። ስለዚህ እየዞርክ ዝም ብለህ እድርተኞችን፣ ማህበርተኞችን፣ ቤተክርስቲያን ሳሚዎችን፣ መስጊድ የሚሰግዱትን፣ ቸርች የሚሄዱትን ካቶሊኮችን አታስቸግሯቸው። ገጥመናል። በቃ ምልጃ ወራዳ ተሰብስበክ ፋኖ ነው ምረት የሚገባ ጉድጓድ ግባና እያንዳንድህ ፋኖ እኮ ከዱላ ተነስቶ ድሽቃና ሞርተር የታጠቀ ኃይል ነው። የታጠቀ ኃይል እኮ ነው ፋኖ። በዛ ላይ ሰፊ የሆነ የህዝብ ድጋፍ ያለው ኃይል ነው። እንዳንተ አስፈራርቶ አይደለም ፋኖ የሚኖረው፣ በፍቅር ተለምኖ ማለት ነው። በፍቅር ናብላልኝ፣ ናጠጣልኝ፣ ናልበስልኝ ብሎ ህዝብ የሚንከባከበው ኃይል ነው ፋኖ። አንተ ደናቁራ እየዞራችሁ በየቤተ ክርስቲያኑ ጀነራሎች አሁን ሌላ ስራ ትታችሁ ልክ ከነጠላችሁን አጣፍታችሁ ቤተክርስቲያን እየሄዳችሁ ሰው ታስቸግራላችሁ። አረ ሰው ያምልክበት ተው ባካችሁ። አረ ሙስሊሞች በስነ ስርዓቱ ይስገዱበት። በቃ እኛ ምልጃ የሚባል አንፈልግም። ለምነን እምቢ ስትል ብሶት የወለደው ኃይል ነው ፋኖ ማለት። ብሶት የወለደው ጭቆና ያማረረው ኃይል ነው። የአማራ ፋኖ በመላ ኢትዮጵያ ተቀባይነት ያገኘ ትግል ነው። ከብልጽግና ባለስልጣን ውጭ ማለት ነው። በኦሮሚያ ብትሄድ፣ በትግራይ ብትሄድ፣ በደቡብ ብትሄድ፣ በሶማሌ ብትሄድ፣ በአፋር ብትሄድ ይሄ ኃይል ተቀባይነት ያገኘ ኃይል ነው። ስለዚህ ምልጃ እያልክ አትለምን። ፋኖ አይገባም። ምልጃ ከሆነም መግባት ያለብህ እጅ መስጠት ያለበት ብልጽግና ነው። ምክንያቱም ስላለቀበት ጊዜው አልቋል። የብልጽግና የለም በቃ። ስለዚህ ገጥመናል። የአብይ ጦር ደግሞ ለፋኖ መለማመጃው ነው። መለማመጃ ሜዳው ማለት መለማመጃ ሜዳው እንደ ሁለተኛ ሜዳችን የምንቆጥረው የአብይን ጦር ነው። ነገ ሀገር ስንረከብ እንዴት መምራት እንዳለብን፣ እንዴት ወታደር ማደረጃጀት፣ እንዴት መዋጋት እንዳለብን በብልጽግና ጦር ላይ የምንለማመድበት የመለማመጃ ጦራችን ነው፣ ሜዳችን ማለት ነው። አንተ ከርሳ